በጣም አለው ንብረት አለው እሱ ማለት ነው ሊጫወት ሊያጃጅል ነው አይደለም ሄደው ያለውን ንብረት ከተገባባን ድብና አድርገን ከላይ በልተን መጨረሻ ላይ ምን እንደሚሆን አሻማር ከፉኒ ዳውት ሳፊው ደስከኛ ከምጅርተነጋ ከሰኔ ነጋገለ ተረቢ ሀኖጋ ኮዳ እስሪሌ በከጅርተን ተነጋን ከሰን ካምባየተ ያተው እጋዳውት ሳፊው ደስከኛ አራዋን ተኮተኮ ምኞት ወጅንዱበቹ ፌዴታኔ ዋሜንትን ቱሬዩ ቆይና ዱፈናን ጀተ ብልብለ ወያሳ ጅርት ሰነት ፈከቴ አመሙ ዱረሳ ዱበዴ ተነሽ የገዴታኔ እጋ ዋን ተኮተኮ ስምብረት ዋን አሱፍኑ ወይቱ ጅራ እንለ ማሊካ እንጀዱ ሰነ ቦድ መግዚ አሱፍኑ ዳገሰኔ አንገዱ ሰገንታ ከኛ ነው ወደፋን አፈራኩት እንደዚህ ይሄን ያክል የምታጠድፈኝ ምንድነው እንዴ ያው ለኔ ብለሽ ከተጣደፍሽ እኮ ነው ማለት እንዴ ምን ችግር አለው እሺ ወደ ገደለው ግቢ እሺ ደህና ነሽ ወይ ስራ እንዴት ነው እሱን ለመጠየቅ ነው ደረርሹ አይ እሱን እንኳን አይደለም እኔ ብዙ ነገር ላወራሽ ፈልጌ ነው እሺ ነገርኛ አሁን ግን በተረጋጋ መንፈስ ብዙ ነገር የምናወራ ነገር አለ አሳበኝ እንኳን ከዚህ በፊት ላንቺ ምን እነግራለሁ ብዬ አልነበረም ግን ደግሞ ብቻዬን ማድረግ የምችለው ነገር አይደለም ገባሽ አይደል ዛሬ ያስፈልግኩሽ ማለት ነው አይ ማስፈልግና ማስፈልግኩ ሳይሆን በቃ አሁን እህቴ አይደለሽ እህትሽ አይደለም በቃ አሁን ለምሳሌ በፊት እኔ ላንቺ ከነገርኩኝ ነገሮችን ታጠፊያለሽ አይሆንም ትይኛለሽ ብዬ ነው ገባሻ እሺ ምንድነው አሁን ግን ሳስበው ብቻዬን ማድረግ አልችልም ይሄንን ነገር ግዴታ አንቺ ማወቅ እኔ ችግር ውስጥ ባንቺ ምክንያት መግባት አልፈልግም ከመጀመሪያው ማለት ነገር አይደለም ምኞት እሺ አሁን እኔ እናቴ ጋር ለመግባቴ ሌላ ነገር አይደለም እናቴ ጋር መግባት ሳልፈልግ ቀርቼ ምናምን አይደለም ገባሽ አይደለም እዚህ ጋር ግን አንቺ አሁን እንዴት ራጁን ባንድ ጊዜ ወደሹ አፍቅረሹ እሱ ቤት እንደዚያ ትሄጃለሽ መመላለስ እኔ እዚህ ቤት እንደማልኖር ታውቂያለሽ እኔ እዚህ ሲጀምር አሁን ያውቄ አንቺ ምን እንደምትይ ለማየት ነው እንጂ እዚህ ቤት እኔ ሲጀምር ምን ይሁን ብዬ ነው የምኖረው የሱ ቤት አሁን ምን ለማለት ፈልገሽ ነው አሁን ይኸውሉ ምን ልታረጊ አሁን ምን ልትይኝ ነው ይኸውሉ ምንም ነገር ሳይሆን ምን መሰለሽ እሱ አሁን ሐሳቡ እያየሽ ነው እውነት ነው የእውነት ነው መወዳት ምናምን እያለ ነው ሰምተሻል አይደለ ታዲያ እኔ ግን እሺ ካንዴ አሁን ለምሳሌ ይሄን ልጅ አይቼ ማላቀው ከዚህ በፊት ማልተዋወቅ በስልክ እንኳን አወርተን አናውቅም ታውቂያለሽ አይደል እና እንዴት ከመሬት ተነስቼ እቺ ልጅ አውቀዋለሽ ብለሽ ታስቢያለሽ አንቺ ስታስቢ ስለዚህ ይሄ ነገር ሁሉ ውሸት ነው ማለት ነው ይሄ ነገር ውሸት ነው ግን ለማንም ሰው እንዳትናገሪ ማለት እኔ ያልገባኝ ይሄ ነገር እኔ አስጀምር አንቺ አው እሱ ልጅ ሰውን ያፈቅራል አፍቅሮኝ ሊሆን ይችላል እውነት ይሁን ውሸት ይሁን ፈጣሪ ነው የሚያውቀው እና እሱ ነው የሚያውቀው እሱ ማውቀው ነገር የለም እኔ ልፈርድም አልችልም ገባሽ ግን አንድ ቀን ማላቀውን ልጅ እኔ አፍቅሬዋለሁ ማለት አልችልም ግን እኔ አውቄ ነው ያልኩትኝ ያለው እሱን አመንሽም አላመንሽም ማለት እሱን ወደሽው ሳይሆን አውቀሽ ነው እኛ ላይ ሙድ ያስሽብን ነበረው ማለት ነው እሺ ሲጀምር በዛ ደቂቃ ውስጥ ያኔ ምንድነው ፕራንክ ምናምን ሲባል ጊዜ ራሱ ብዙ ነገር ተናድጄ በጣም ተበሳጭብሽ ነበር ባንቺ ራሱ ትዝም ይልሽ ከሆነ በኋላ ላይ ግን የሆነ አንድ ብዙ ነገር ጭንቅላቴ ላይ መጥቶ ነበር ገባሽ አንቺ ምንም ያልገባሽ ነገር አለ ዝም ብለሽ አሁን ለፕራንክ አስበሽ ሊሆን ይችላል ገባሽ አይደል አንቺ ግን እንደዛ ስትሆኝ ጊዜ እኔ ብዙ ነገር ያሰብኩት ነገር አለ አሁን ለምሳሌ ልጁን ወደሽው አይደለም አንቺ እስካሁን ድረስ እንትን ያልሽው ማለት ነው ወድጄዋለሁ እሱን ዝቅ አድርጊና አውሪ ምንድነው እንዳይሰሙ ማለት ከዚህ ማለት እኔ አሁን ስለሱ ያወራን እንደምሰማ አልፈልግም ገባሽ ኦኬ እሺ አሁን እኔ ያልገባኝ ነገር እኔ ምን እንድረዳሽ ነው የምትፈልጊ አንቺ የምትረጂኝ አሁን ለምሳሌ እሱ ፍለፊት እኔና አንቺ ይሄንን ነገር ምንም ነገር እኔን ልክ እንደምወደው ነው የምሆነው ገባሽ አንቺ ደግሞ እኔ እሱን ወድጄ አንቺ ለምንድን ነው እሱ እንደዚህ የምትወኝለት ምን አድርጎሽ ነው ምናምን በሚለው ዝም ብለሽ ትሄጃለሽ አሁን ልክ እንደምትሄጂው ነገር ገባሽ አይደል አታውቂም አልነገርኩሽም ግን አንቺ አሁን ማወቅ አለብሽ አንቺ አልተረዳሽኝም እቺ ልጅ ምን ሆና ነው ብለሽ በጣም እየተናደርሽብኝ ነው ያለሽው ግን ግዴታ አንቺ ማወቅ አለብሽ እሺ አንቺ አሁን ለምሳሌ እሱን ወደሽው አፍቅረሽው አይደለም እና እሱ ከሱ የሆነ ነገር ፈልገሽ ነው ወይስ ምን ገባሽ እኔ እንደዚህ አይነት ነገር በጣም ነው የሚያናደኝ አንድ ቀን እኔ ለምን እንደዚህ እያደረኩ እንዳለ ስታቂ ሲገባሽ ማለት ነው መጨረሻ ላይ ሳስረዳሽ የምር በጣም ነው የምትደሰችብኝ ከዚህ በፊት ከልጅ ጋር እንደዛ ሆነ ታውቃላችሁ ማለት ነው የምታስረጂው የሆነ ከኔ ከኋላ የተደበቀ ነገር አለ ማለት ነው በፍጹም የለም በፍጹም እኔ አንቺ እኔና እሱ የምንታወቅ ነገር የለም ምን ትመኝ ግን እሱ አከሄዱ የሰው ልጅ በምን ሲጀመረም አንደኛ ልጁ እኔ አልተመቸኝም በመጀመሪያ እውነቱን ንገሪ የምትይኝ ከሆነ እሺ ልጁ አልተመቸኝም ምክንያቱም የሆነ ጥቅም ፈልጎ ነገር የሆነ ነገር ፈልጎ ነው የሚመስለኝ ምክንያቱም በአንድ ቀን እንደዚህ በአይኔ ብቻ አይቼው ወደድኳት ምናምን የሚለው ነገር ምንም ነገር አልተዋጠልኝም እና ሲጀመር የሆነ ነገር ውሸት እንዳለው ያስታውቅበታል ልጁ አሁን ወደ ራስሽ እውነት ተመልሰሽ ከሆነ
የምትይው ነገር እውነት ከሆነ ነው ወይስ እንደለመድሽው ፍራንክ ያደረግሽም ከሆነ አላውቅም። ግን ልጁ ጤነኛ አይመስለኝም በመጀመሪያው ማለት ነው። ምክንያቱም በሆነ ነገር ነው የመጣው። ይሄ በቀላሉ አንዴ በፍራንክ መጥቶ ወድጄሻለሁ አፍቅሬሻለሁ የምለው ነገር ውሸት ነው ብዬ ነው የማስበው። ስለዚህ ተስ እንደዛ ከሆነ አንቺ ያሰብሽው ነገር ምንድነው? አሁን እኔ ያሰብኩት ነገር ምን እንደሆነ ታውቂያለሽ? እርግጠኛ ነኝ ማዘር አሁን ይሄ ፍራንክ ነው ምንድነው በሚለው መንገድ አትሄድም። ይሄ ይገባሻል። እኔንም አንቺንም አሁን ብትይዘን አትሆንም። ምንም ነገር ልትሰማን አትችልም። እኔ አሁን የፈራሁት ያለሁት ከሌላ ሰው ከሰማሽ ደግሞ ከዚህ የበለጠ አትሆንም እያልኩኝ ነው። ይሄንን ወደ ሚዲያ ላይ መለቀቁን ካየች ጉድሽ ነው ገና። እሱ አሁን ለምሳሌ እኮ እኔ ብቻ ራሱ ተቆጥቼ እኮ አንቺ አትተይም። አንቺ ተቆጥተሽ እኔ አልተውም። እኔ መጀመሪያ ላይ ቪዲዮ እንደልትልኝ ብዬ የምለምነው ይሄ ናይል እኮ ቪዲዮ እኮ ይሶን የሚያሰናውር ይሁን አላል የሚያስጠላ ነገር ሆኖ አይደለም። ግን እናቴ የምትወስደው በሌላ መንገድ ከዚህ በፊት ተታዋወቃላችሁ እስከዛሬ ድረስ የማታውቁ ሰውዬ እንዴት መጥቶ ፍራንክ ሊሰራባችሁ ይችላል ብላ ነው የምታስበው። ስለዚህ አሁን እኔ አንድ ነገር ያሰብኩት ነገር እሱ አሁን ወድሻለሁ እንደዚህ ያፍቅርሻለሁ ብዙ አመት ነው ማቀሽ ምናምን አይደል እያለ ያለው። ስለዚህ እኔም ወድሃለሁ አፈቅርሃለሁ ብለሽ ኖርማሊ ትጀምሪያለሽ አንቺ ማለት አዎ እንደዛ ጀምሬበት ምን አስቦ እኔን ሊቀርበኝ እንደፈለገ እሺ መጀመሪያ ላይ ፕራንክ ብለዋል። በማል ከካሜራ ጀርባ ከካሜራ ፊት ለፊትም አይ የምሬን ነው እኔ በጣም ነው የምወዳት ከ7 ወር በፊት 7 ወር ምናምን ሞልቶኛል ምናምን እያለ ነው አይደል ታዲያ ምንነቱን ምን ፈልጎ እኔ ጋር እንደመጣ ሁሉ እናጣራለን ከተባበር ማለት ነው። አይ ደግሞ ስለዚህ አሁን የእናትሽ ነገር እንዴት ነው ሊሆን ነው? የእናቴ ነገር ደግሞ በደንብ እናስብበትና ከሰው ከምትሰማ እስካሁን ቪዲዮ አላየችም ይመስለኛል እንደምን። እሺ አሁን ስራ እንዳለን ነው ስምታውቀው? አዎ እኛማ አዳሪ ገብተናል ነበር ያለው። ግን አዳሪ አይደለም የገባነው ተመላላሽ ነው። አሁን የፈራሁት እኛ ምን ሰራበት ሰው ይወጋ ከደው ለሳምንት ነው ሰርግ የተባለው አይደል? ለሳምንት ነው አብሮ እዛ ቁጭ ያደረጉን አይደል? አዎ ስለዚህ አሁን ሳምንቱ እያለቀ ነው አልቋን። አሁን አንድ ቀን ብቻ እንቻለሽ እኮ እሱ ነው አሁን። ስለዚህ አሁን እንዴት ነው የምንሄደው? ቤት አሁን ባንቺ ምክንያት አሁን ሌላ ነገር ውስጥ አሁንም እኔም ጦስ ውስጥ ገባው ማለት እኮ ነው። አሁን እኮ እሺ አሁን ከዛ እንደወጣንም ብንሄድ አትተውንም ማየቱ አይቀርም። ግን አሁን እንደ ፈጣሪ ፈቅዶ እሳታይ ደርሰን ልናስረዳት ከቻለና ከተረዳችን ተረዳችን እንላለን። ግን ከዚህ ሳንሄድ አሁን ለምሳሌ ካወቀች ደግሞ ምንም ማድረግ አንችልም። ምን እንጂ በጣም ታውቂያለሽ ማዘርን እኔንም ሆነ የምታደርጓን ታውቂያለሽ። በእንደዚህ አይነት መንገድ ደግሞ ሰው ሁነት ሆና ነው እንጂ የምትፈልግ አውቆ እኔን ፕራንክ የሚያደርጉኝ ነው እንጂ ፕራንክ ነው ብላ አታስብም። በፍጹም ማለት ነው። እኔ ስለእናቴ በደንብ ነው የማውቀው። አንቺም ከኔ በላይ ታውቂያለሽ እንደውም ብዙ ነገር እንደሆንሽ። አሁን አንቺ እኔን እውነት እንደዛ ልታደርጊ ነበር አንቺ የሆነ ችግር አለብሽ ብለን አይደለም መጀመሪያ ላይ ታግተሽ ስንት ነገር ይሆንሽው። አሁን ግን ነገሮቹ ሲገባ አሁን ካንቺ ጋር ታዲያ እኔ አሁን ለምሳሌ አሁን አንቺ እዚህ ጋር ባጠፋሽው ጥፋት እኔ አሁን ካንቺ ጋር ቆይቼ አሁን እሷ ጋር ሊሄድ ነው ወይስ ምንድነው ነገሩ? አሁን እስከዛ ድረስ የት ነው የምንኖረው? እዚህ ጋር እኮ ነሽ ምን አጠፋው? የት ነው የምንኖረው? እስከዛ አሁን ፈጣሪ ፈቅዶ አሁን እየሰራን ነው አይደል? ስራችንን ቤት እንከራያለን እናፈላልግና ከዚህ ሳን አሁንም እንግዲህ ከእናትሽ ጋር ወጥተሽ አሁንም ደግሞ ሌላ ቤት ውስጥ ተከራይተን ከዛም በኋላ መጀመሪያ ላይ እስቲ እንትን ለመግባት እንሞክር። ገባሽ? ከሌላ ሰምታ ምናምን ከምትቆጣ የፈለገች ነገር ታደርገው ወይን ገብተን እስቲ አስበንበት ቸኩለን ሳይሆን በተረጋጋ መንፈስ ሄደን የሆነ ነገር መፍትሄ እንፈልግ እምትለውን አይተን ከሆነ ሆነ ካልሆነ ምንም ማድረግ አንችልም እስከምትረጋጋ ድረስና ችግሩ ማን ጋር እንዳለ እስከምታቅ ድረስ በቃ እንትን ማለት ነው ተከራይተን መኖር ስራችን እየሰራን። ገባሽ? ምን አደርጋለሁ ታዲያ አሁን ከዚህ በኋላ አሁንማ እንደዚህ አይነት ጦስ ውስጥ ገብቼ አሁን ታዲያ አንቺ የምትይውን ነገር ካላደረኩ ደግሞ እኮ እንደዚህ ካላደረግ ይሄ ልጅ ደግሞ እኔ ጋር አዲስ አይደለም መጨረሻውን በደንብ እናያለን ታያለሽ። ስለዚህ አሁን በቃ እሱ ፊት ላይ ሁለታችን አንቺን ብትሆኚ አስመስይ ኖርማል ነው። ምክንያቱም መጨረሻውን እስከምናቅ ድረስ ማለት እና ተቀበሉና ከዛ በኋላ መጨረሻውን ነው። እኔም እኮ እንደዛ አስባለሁ። ገባሽ? ተቀብየው እንደዛ ላይ አይ የሆነ የተወዛገበ ነገር ነው የሚሰማኝ። ገባሽ እኮ እሱ ምን አስቦ ነው የመጣው? ምክንያቱም ይሄ ሰውዬው ጤነኛ አይደለም። አንደኛ በሆነ ነገር ነው የመጣው። ገባሻ? የሆነ ነገር አለበት። ምክንያቱም ሰው እንዴት አንድ ቀን አፍቅሬያለሁ ብሎ እንደዚህ ሐረካት አናቀው አያቀን እኮ ዛሬ በፍራንክ ነው የምናውቀው። አንድ ቀን አውቆ እንደዛ ያለው ሰውዬው የሆነ ነገር ስላለ መጫወት አይደል? እሱ ለመጫወት ፈልጎ ነው እኛ ጋር አገባቡ። ገባሻ? እኛም ደግሞ አንቺም ዞረሽ ተጫወችበሽ እንጫወትበታለን። ኖርማል። እኔ እኮ ያናደደኝ አሁን ይሄኛውን እኛን እንግዲህ እነዚህ ልጆች ሞኝ ናቸው ብሎ አስቦ ይሁን ብቻ አላውቅም። እሱን እኛ ላይ እንዳሰበ ሌላ ሰዎች ላይ ማስቦ ይሆናል እኮ የሚል ነገር እኮ ውስጥ ያለ። ገባሽ? ስለዚህ መጨረሻውን ለማየት ምንድነው የምናደርገው? እኔም ወድሃለሁ ያልሽ አንቺም አስመስዪው እሱ ፊት ላይ እውነተኛ ፍቅር አይደለም። ምክንያቱም አንቺ ትወጂዋለሽ፣ ታፈቅሪዋለሽ።
አንቺ ቆይ ምን እያልሽኝ ነው? እኔ እኮ ግራ እያጋባሽኝ ነው አንቺ። አሁን እኔ ያማከርኩሽ ምን ስለምንድን ነው የማመክርሽ? ኦኬ እንደዛ ከሆነ የሆነ ነገር አድርጊ። አሁን ያንቺ እርዳታ እና አንቺ እሺ የምትይኝ ከሆነና እርዳታ ምንድነው? እርዳታ በቃ አንቺ ልክ እንደበፊቱ መሆን ከቤት አውጣት ምናምን እንደዛ አይነት ነገሮች ምናምን ተረካት ምናምን እዚህ ቤት እንዳትመጣ ከዚህም በኋላ ምናምን ሳይሆን አትመላለስ ምናምን የሆነ ነገር በቃ እንጃ ብቻ ከኔ ጋር እንደማንግባባ ነገር መሆን አለበት። እኔና አንቺ ተግባባና አወቀ ማለት እኔና አንቺን ለማለያየት ነው የምፈልገው። ብቻዬን ደግሞ እዚህ ጋር ምንም ማድረግ አልችልም። ገባሻ? ችግር የለውም። አሁን የተደረነው አለ ከፈለግሽም ደውለሽም ጥሪው ኖርማል ነው። ችግር የለውም። መጨረሻውን ለማየት እንዱም ቤቱን ተከራይተን ለብቻ እየኖርን ምክንያቱም ማዘርን አሁንም ቀጥሎ የሰርጉ ጨምረናል እንላትና አው የዛ የምንሰራበት ቦታ የሆነ ነገር ብሎ ግን መጨረሻውን እዚህ ጋር እናጠራ። ምክንያቱም ዝም ብለን ማዘርጋ አይደል የሆነ ነገር አንላት። እሱን እኮ ነው የፈራሁት። ምክንያቱም በአንቺ ምክንያት አሁንም ትቀጠቅጠኛለሽ። እኔ መቀጥቀጥ አልፈልግም። አንቺ ብቻ ተቀጥቅጠን ራሱ እኮ የምትተውን አይመስለኝም። እኔ እኮ ለዚህ ነው እንጂ አንቺ ቆይ አስበሽ ከዚህ በኋላ ስራ ብለን ቆይ ወድጫ አታስወጣሽ። በሩን ቆል ምን አንቺ ብቻ ባንቺ ጦስ እኔም ሁላችንም እንደዛ ነን እና ወደ እንደዛ ነው እንልሽ። እኔና አንቺ ከተስማማን እኔና አንቺ ከዚህ በፊት እየተገባባን እንዳልን በቃ እሺ። ቆይ እኔ የምልሽ አሁን እንደዚህ ማድረጋችን ጥቅሙ ምንድነው? ምን ሊሆን ነው ጥቅሙ? ምን መሰለሽ እሱ በቃ ሊያጃጅለን እኔ ሊያጃጅለን ፈልጓል። አንቺን ደግሞ ፍራንክ ነው ምናምን ብሎ አውቆ በይሁታችን ገብቶ ሊረብሸን ፈልጓል። እንግዲህ ቪዲዮ እንዳልት እውነት ቢሆደኝ ከሆነ እኮ ምኞት አይደለም ቪዲዮ አንድ መደለት ከዚህ በለጠም እኮ ታደርጊያለሽ አይደል እንዴ? ይሄ እኮ ቀላል ነው። ሲጀመር አሁን ይሄኛው ቪዲዮ ደልት ያልኩት ሌላ ቪዲዮ ቢሆን ምን ሊሆን ነው? ከዚህ የበለጠ ነው ማለት ነው። ገባሻ? ሲጀመር ሌላ ቪዲዮ ምን አይነት ቪዲዮ ይኖራል ነው እንጂ ሲጀመርም ቢሆንም ራሱ እሱ ያድርገዋል ማለት ነው። ስለዚህ እኔ አሁን እንደማየው ከሆነ በጣም አለው ንብረት አለው እሱ ማለት ነው። ሊጫወት ሊያጃጅል ነው አይደለም ሄደው ያለውን ንብረት ከተግባባን ድብን አድርገን ከላይ በልተን መጨረሻ ላይ ምን እንደሚሆን ነው ያለን። እውነትና ይኸውልሽ የምር እንደዚህ አይነት ወንዶችን እንደዛ ማድረግ ነው። ያኔ ይማሩና ሴት ጋር ድርሽ አይሉ እንደዚህ በፊት ላይ እንደማየው ካሜራ አለ ደቅነሽዋል። ይኖራ አውቄ እኮ ነው ነኝ። ስለዚህ ይሄ ቪዲዮ ማየት ይቀራል እንዴ? ሳልነግርሽ ቀስ ብዬ አንድ ጊዜ አስደውለኝ ብዬ ስልኩን ተቀብዬው ነበር። ተቀበልኩና እናቴ ዩቲዩብ ላይ ገብቼ ሰብስክራይብ አድርጎ ነበር ከዚህ በፊት አይደለ? የኛም ቪዲዮ የኔንም ያንቺንም ሰብስክራይብ ብላለ እንዳይገባለት ማለት ነው። ገባሽ? ምናልባትም ከገባ አንቺ ከመጀመሪያውም አስበሽበታል ማለት ነው። ግድ ነው በቃ ግድ ነው። እኔና አንቺ ምን መስማማት አለብን። ግን እንኳን ሌላ ሰው ሊሰማ ካንቺ ያንደበት አንቺ ለራስሽ ደግመሽው እንዳታስቢ አሁን ያወራነው ንግግር ማለት ነው። እናትሽ ስትቀጠቅጠኝ ሁሉንም ነገር አወጣው የለ እንዴ? ያን ጊዜማ እንኳን አንቺ እኔም አወጣለሁና ለሁሉም ነገር ካሜራም አለ እንደምታዩ ነው። እንግዲህ ማውራት የምትፈልጊው ነገር ካለ አውሪና ሳይመጣብን ይሄን ሐሳባችን እዚህ ጋር ቀጥ ብናደርግ ይሻላል ብዬ ተስፋ አለኝ። ኦኬ። ስለዚህ አሁን አንቺ ሚዲያ ላይ ቪዲዮን ይሄን ትረቂ ነው ማለት ነው? እለቃለሁ። ምክንያቱም እዚህ ጋር ቤተሰብም ማወቅ አለባቸው። ገባሻ? ኦኬ። እሺ ቤተሰብ እንግዲህ እኔ ምንም ማድረግ አልችልም ባለችው ሐሳብ ተስማምቻለሁ ባንቺ ሐሳብ አመሰግናለሁ። ከዛ ምን እንደምታደርግ መጨረሻውን አብረን እናያለን። እሱ ምን አስበው እንደመጣ መጨረሻውን እንግዲህ ቤተሰብ የት ላይ እንደምቋጭ አብረን እናያለን። የትም እንዳትሄዱ እንግዲህ ተከታተሉ። ሁሌ እዚህ ጋር እውነት ወዶኝ እንደሆነና እንዳልሆነም ራሱ እኮ እናረጋግጣለን አይደል? እሱ ማለት ነው። አዎ ያም ሆነ ይሄም ሆነ ማረጋገጥ ጥሩ ነው። እንግዲህ ለሁሉም ነገር እስከ መጨረሻ ስለተከታተላችሁ በጣም እናመሰግናለን። ነጋኑ ቱራ ማሰላማ